ለመኖሪያ ምቹ የሆነው ሲኤምሲ ጋር ነው የምንገኘው። ቴራሱን ላሳያችሁ። የመጨረሻው ፍሎር ላይ ቴራሱ ላይ ነው የምንገኘው። እንደዚህ እጅግ ሰፊ የሆነ ቴራስ በዚህኛው ሳይድ አዘ ሴም ሳይድ ታይም ደግሞ በዚህም ጋር እንደዚህ ሰፊ የሆነ ቴራስ ይኖረዋል። ቪውን ላሳያችሁ። ቤቶች የሰንሻይን ቤቶች ናቸው። ቪው እንደምትመለከቱት የሚያምር ቪው ነው ያለው። ቤቶቹን አሳያችኋለሁ። እዚህ ሳይት ላይ ከ14.5 ሚሊዮን ብር ጀምሮ ሙሉ የተጠናቀቁ አፓርትመንት ቤቶችን ከባለ ሁለት መኝታ ጀምሮ ማግኘት ትችላላችሁ። ቤቶቹን ላሳያችሁ። የምንገኘው ሲኤምሲ ኮንቬንሽን ሴንተር ጋር ነው። ሙሉ ለሙሉ ግንባታቸው የተጠናቀቀ በአንድ ወር ጊዜ ውስጥ የምትረከቧቸው አፓርትመንት ቤቶች ናቸው ይዘላቸው የመጣ ነው። ይሄ የምትመለከቱት ባለ 3 መኝታ 185 ካሬ ሜትር ላይ ያረፈ ቤት ነው። 19 ሚሊዮን 972 ሺህ ብር ነው ዋጋው። ይሄ ሳሎን ነው። እንደዚህ ሰፋ ያለ ሳሎን ይኖረናል። በሳሎኑ በኩል መስኮት ይኖረናል ብርሃን እንዲያስገባ። ዘን ወደ ቀጣዮቹ ክፍሎችና ወደ ኪችናችን ስንሄድ እዚህ ጋር ኪችን ይኖረናል። ክሎዝድ ኪችን የሚሆነው እንደዚህ ካቢኔት ተገጥሞለታል። ይሄኛው የኮመን ባዝሩም ይሆናል። ቀጣይ መኝታ ቤቶቹ እንደዚህ በኮሪደር አልፈን ስናገኛቸው ሁሉም መኝታ ቤቶች የራሳቸው መታጠቢያ ቤት ይኖራቸዋል። እዚህ ጋር እንደምትመለከቱት የአንደኛው መኝታ ቤት ነው። ይሄንን ይመስላል። ካፖርት ተገጥሞለታል። ቬንቲሌሽን በደንብ ያስገባል። ባዝሩም ይኖረዋል። ይሄኛው እንደ ስቶሬጅ ስፔስ ወይም እንደ ረዳት ክፍል ማድረግ ትችላላችሁ። በቂ የሆነ ስፔስ ነው። ደን እዚህ ጋር ስንመጣ ይሄ ሁለተኛው የልጆች መኝታ ቤት ነው። በተመሳሳይም ካፖርት ተገጥሞለታል። ውስጥ ላይ የራሱ የሆነ መታጠቢያ ቤት ይኖረዋል ማለት ነው። ብርሃንና የተፈጥሮ አየር እንዲያስገባ መስኮት ተገጥሞለታል ይሄኛው መኝታ ቤት። ዘን ወደ ቀጣይ ወደ ማስተር ቤድሩማችን ስንመጣ ይሄን ይመስላል። ማስተር ቤድሩማችን ሰፋ ያለ ማስተር ቤድሩም ይኖረናል። በማስተር ቤድሩማችን በኩል ባልከኒ ይኖረናል። እዚህ ጋር እንደምትመለከቱት በማስተር ቤድሩማችን በኩል ይሄንን የመሰለ እይታና ይሄንን የመሰለ ባልከኒ ይኖረናል። ዘን እዚህ ጋር ስንመጣ ወኪንግ ክሎዜት ቦታ ይኖረናል። ቁምሳጥን እንደዚህ ተገጥሞለታል። ይሄ ወኪንግ ክሎዜት ስፔስ ነው። ውስጥ ላይ ባዝሩም ይኖረዋል። የማስተር ቤድሩሙ ማስተር ባዝሩም ማለት ነው። ይሄንን ይመስላል። ይሄንን ቤት በ60% ቅድመ ክፍያ ቀሪውን 40%ቱን ቤት ውስጥ እየኖራችሁ በ6 ወር ጊዜ ውስጥ መክፈል ትችላላችሁ። የቀረን ስራ ስዊች እና መብራት መግጠም ብቻ ነው። ሌላው ሙሉ ለሙሉ ተጠናቋል። ካርታ ተዘጋጅቶላችኋል። ስለዚህ ያለቀ ቤት እየፈለጋችሁ ያላችሁ ደንበኞቻችን ደውሉልን። እናመሰግናለን።